ቆይ ነው የምለው 15 ቀን ሙሉ እየተመላለሽ ያስታመምሻል በቃ ብሎ ነው እንደገና ደግሞ ምግቡን እየሰራሽ ልቀልብ የተነሳሽ ሳራ አጠገብሽ ነኝ ቆይ ደግሞ ባረክሽ ነው እንደዚህ ልትጠይቅሻለሽ ያረከኝ አይደለም ያለክ ነው እና አንቺ እንድታናግሪኝ የግድ ከብሬ የተሰራ ጃኬት መልበስ አለብኝ ጃኬቱ ይከብዳል ለምን በካልሲ አትሞክረው ምን ሆናችሁ ነው የቆያችሁት በቤታችን የመጀመሪያው ዙር ዳቦ መንገድ ላይ ቅርጥ አርጋ ስለጨረሰች ሁለተኛ ዙር ለመግዛት ተገደን ሄደን ያማል እንዴ ባበገዛው ነው ማንም ያዝበት ካቡዬ ገባ እንድትሪ አቅርበሽልን እንበላ ነው እናሽት አበላልሽን ዩኤን ባይው ኖሮ የምግብ ሰላም አስከባሪ ልክብሽ ነበር በሉ ቁርሳችሁን ካበላችሁ ምክራችሁን ፈልጋለሁ ምግቡን ብቻዋን የበላችሁት ምክርሽ አቡ ያናገረችሽ ነው ሁለት ኢንተርቪው አለኝ በጣም ተጨናንቄያለሁ ቀላ ነው ኬክ ገዝተሽ ዝም ብለሽ ነው አቡ ኬክ የሚሰራው አንቺ ኢንተርቪው ብታደርጋት ቢሆን ነው እሺኔ ቆንጆ ለምትጠየቂው ጥያቄ መልሹ መልስ ምንም ለውጥ አያመጣም ዋናው አለባበስሽ ነው ቅርታ የስራ ኢንተርቪው በላይ አንተን የጠየቀህ እሺኔ ቆንጆ ምን መሰለሽ ሰውየው ቀልቡን በሚያስተው መልኩ ዘንጠሽ መሄድ ነው ቆሽ ኢንተርቪው የምትደረገው በሴት ቢሆንስ ታዲያ ምን ችግር አለው ሴት ከሆነች ቤቢም ከራታ አይቻልም እኔና ቤቢ ዛሬ ብዙ ስራ አለን ኢንተርቪው እናደርጋለን ምን ፈጣሪ ደግሞ አንቺ ምን ኢንተርቪው ነው የምታደርጊው ሳሪ ምን መሰለሽ ያቡዬ ቀድሞ ካፌ ኪሳራ የተዘጋበትን ታሳቢ በማድረግ ጥንቃቄ የተሞላበት ምርመራ አድርገን የሰራተኞቹን ችግር እንዳለ ደርሰንበት ይቅርታ ማውራት የነበረብን ስለኔ መሰለኝ እንደኔ አንቺ ራስሽን ሆኚ አዊ ራስዋን ሆኖ እንኳን ስራ ወንድ ማግኘት አልቻለችም እዚህ ቁጭ ብዬም አልሰደም ቆይ ሴትንሽ ሳትጠቀሚ በራስሽ መንገድ ሄደሽ ያደረግሽው መጨረሻ ነገር ምንድነው የስምንተኛ ክፍል ሚኒስትር ያልፋለሁ ቤቢ ረፍዷል ተነስ እንሂድ ናቲማን ጋለሪ ሄደ ቼክ መውሰዱ እንዳትረሳ ማታ አብረን ቼክ የምን ቼክ ወንድማችን እኮ ሰልሽ ይጣል really yes ለምንድን ያልነገርከኝ የብር ካስ ያሰርቼ እስክጨርስ ብዬ ነው አይናት በጣም ቀልደኛ ነህ በቃ ልብስ ልቀይርና ልምጣሽ አብረን እንሄዳለን አይ ዶክተር አላየንም ዶክተር እኔ እኮ ሰውን ትንባው አታጭሱ ይሉና ዞረው ራሳቸው አንበለብሉታል ራሳቸው ይለፉታል ግርም እኮ ነው የሚለኝ ዋ ያው እሷን ትንባው ተጠለና አንተና ያርገኝ እጂ አትመናቲ ወገብን ቅቤ በጠጣ ዱላ እያሽመደመድኩ ይሄን የጣልከውን በምላስን ካላስለቀምኩ እኔ በቀለ ልጅ አይደለም
ሰላማዊት እስቲ ስለ ራስሽ ትንሽ አውሪ። ይቅርታ ሀዊ። ሀዊ ሶሪ፣ በጣም ሶሪ። ብርቄ ድንቄ ስንቄ አዊ። እሺ ወይዘሮ ሀዊ ነብዩ እስቲ ስለ ራስሽ። ይቅርታ አሁንም ላቋርጥህ። ወይዘሪት ኢትስ ጉድ። አንቺን የመሰለች ቆንጆ ልጅ እስካሁን ትዳር ያለዘችን ማለት ይከብዳል። እርግጠኛ ነኝ ግን እጮኛለሽ። ከአዲስ አበባ ዩኒቨርሲቲ ነው ግራጁዌት ያደረግኩት። ዋው በጣም የሚገርም ነገር ነው። ይህን ሁሉ ልምድ ይዘህ እኛ ጋር ልትሰራ በመምጣት ራሱ ይሄ ራሱ ለኛ ትልቅ ነገር ነው። ቤቢ የምጠይቀው ጥያቄ አለ? እሺ ቀኑ ሙሉ ዲስፕሌይ ላይ የዋለ ኬክ አለ። ማታ ላይ አንድ ከስተመር መጥቶ ኬክና ማኪያቶ አዘዘ። ምን ታደርጋለህ? ያው ኬኩ የዋለ ስለሆነ ማኪያቶ ብቻ ጠጣ ሂድ እለዋለሁ። ልታከስራት ነው? ቢያንስ ላንቺ ነው የምሰጥሽ አትላትም? ላንቺ ነው። እኔ ዋለ ኬክ ይወድልኛል? እንዴ ይቺ መናጤ ከሆነ መቼ ወጣች እንዴ? እንዴት ነው የሚያመናቀራት? አንተ እንዳሰዳቢ በጥፊ አትላትም? እንደ አገጣጠመም እንጂ ሐሞት ጠጥቶ ያደገማ ቢያገኛት እችን ምላሷን እስክትውጥ ነበር መቀጥቀጥ። አዎ እንደሱ ጀግናው እያለሁ ሳትደግማት ወዴት ነው የምትሄደው? እንዲህ አይነት ጀግና አላየንም። ስማ እንደውም ጀግና አልኩን ትቼዋለሁ። መናጢ ምን ይመስላል በእናታችሁ የቆረቆንዳ። ወይዘሪት ሀዊ እዚህ ጋር አንዴ ላቋርጥሽ። እውነቱን ለመናገር ያለሽን የስራ ተነሳሽነት እጅግ እናደንቃለን። ምልሽ አይ ቲንክ እዚህ ድርጅት ብትገቢ ከአንቺ ይልቅ ሞር ደስተኛ ምን ነው ደግሞ እኛ ነን። ቴንክ ዩ። ስራውን አገኘው ማለት ነው? ኖ ተቀጥረሻል። በቃ ስራው ያንቺ ነው። ነገር ግን አንድ ነገር አለ። ሻይ ቢደፋብሽ ወይም ብትወድቂ ምናምን የሆነ በአደጋ ጊዜ የሚጠራ ዘመድ ያስፈልግሻል። ለአደጋ ጊዜ ተጠሪ የአጎቴን ስልክ ልሰጥ እችላለሁ። 0911 አጎትሽ ያው ቆንጆ እህት ወይም ጓደኛ ያለች? ምን አይነት ልክስክስ ብትሆን ነው ለአስተናጋጅነት ስራ ሌላ ነገር የምትፈልገው? ተቀጥረሻል። ኮንፊደንስሽ አንጀት ያርሳል። አቡዬ እንዴት እንደሚያመናቅራት እያየሽ ነው። ኢንተርቪው አድራጊዋ እንደዚህ ካደረገሽ ነገ አንቺ እንደምጠፈጥፍሽ አትጠራጠሪ። ምን አይነ ስቧና ማጠፋት? እንደዚህ አይነት ጸባይ የለኝም። እሱ ስላናደረኝ ነው። አንተ ደግሞ አታስብ። ኤኒዌይስ ኔክስት ዊክ ነው ስራ የምንጀምረው። እንደውልሻለሁ። እውነቱን ለመናገር ይህንን ክፍት የስራ ቦታ ከሌሎቹ ሴቶች በተሻለ ልሰራ እችላለሁ ብለሽ ካሳመንሽ ኦልሬዲ ስራው ያንቺ ነው የሚሆነው። አንድ ዲግሪ ብቻ አይደለም ያለኝ። በተጨማሪ ደግሞ ከስራ ሰዓት ውጪ ማለት ከቢሮ ሰዓትሽ ውጪ ምንድን ነው የምታደርጊው? ከቢሮ ሰዓት ውጪ ሌት ሆኜ መስራት ያለብኝ ስራ ካለ ከቢሮ ስራ ሰዓት ውጪ አልገባኝም ነበር። በጣም ጥሩ። አሁን ከገባሽ ጥሩ ነው። ስለዚህ ማታ ልደውልሽና እራት እየበላን ገሀነም ግባ። የት ግባሽ? ሰምተሃል? ተመልሰህ ውጣ፣ ተመልሰህ ግባ። እንዴ ገሀነም ደርሶ መልስ ትንሽ አይከብድም? በሌለ ትራንስፖርት ጨላቀ። ቆይ ማነህ? ራስ ቁሙት ጓድ፣ ራስ ቁሙት። ወንበር የገባ ከጥበቃ ጓዱ ብታመልጥ ከኔ የምታመልጥ መሰለህ?
ዛሬ የት እንደምትገባ እንታያታለን። አዎ ዛሬ ጥናታዊ ስተዲ የተደረገበት ወጥመድ ውስጥ ነው የምከተው። ወዴት እንደምትገባ እንታያታለን። ኦ ናቲ እንደዚህ ጠፍተህ ቆይተህ እንግዳ ይዘብኝ ትመጣለህ? ያሬድ ሳራ የናቲ እጮኛ ነኝ። ሪሊ? አንቺን የመሰለች ቆንጆ ጠልፎ ነው እንደዚህ የጠፋው ነው? ቴንክ ዩ ቴንክ ዩ አትልም እንዴ? ታንክ ዩ። ፕሊዝ አረፍ በይ። አዎ ናቲ ሁለቱም ስሎች ተሽጠውልሃል። ኦኬ እሺ። ተገኝተሃል። አዎ አገኘው። አንተ ሌባ! ድሮስ መች አጣሁት? ወንበዴ ከወንበዴ ቢገጥም ምን ይገርም? ኦ ናቲ ሳልነግርህ ረስቼው አንድ የሆነ የክፍለ ሀገር ሰው ኑድ ስዕል እንድትስልለት ትእዛዝ አለኝ ብለዋል። የሆነ የክፍለ ሀገር ሰው? አይ ስትሰጠው ይገባዋል ብሎኛል። ግን ናቲ በጣም ነው ያዘንኩብህ። ኑድ ስዕል መሳል እንደጀመርክ ለምን ነው ያልነገርከኝ? እኔ ጋ እኮ ከሌሎች የተሻለ ገንዘብ ልታገኝባቸው የምትችላቸው ብዙ የኑድ ስዕል ትእዛዞች ይኖሩኛል። ኦኬ ምን? ማን ኑድ መሳል የማይወደው? ቤቢዬ ለምን እኔን ሳልከኝን አትሳየውም? ይገርማል። ሶፋ ላይ ቁጭ ብዬ ራቁቴን ስሎኛል፣ አልጋ ላይ ራቁቴን ስሎኛል፣ ሻወር እየወሰድኩ ራቁቴን ስሎኛል። ተይ እንጂ። አዎ አንዴ እንደውም ላንጋኖ ሄደን ሀይቁ ዳር ራቁቴን የሳለኝን ስል ብታየው ይገርምሃል። ከደረቴ ጀምሮ እስከ ምርቴ ድረስ አሸዋ በስሱ በትኖብኝ ዳሌን አሸዋ ውስጥ ቀብሮት። ሳራ ብዙ ማብራራቱ የሚያስፈልገው አይመስልም። ኖ ናቲ ኢትስ ኦኬ። እሺ ምን ጋር ነበር ያቆምኩት? አሸዋውን ደረትሽ ላይ ነስንሶ ዳሌሽን አሸዋ ውስጥ ቀብሮት። አዎ ዳሌን አሸዋ ውስጥ ቀብሮት አንድ ግሬን። ቤቢዬ እውነትህን ነው፣ ዲቴይሉን ማወቅ አይፈልግም። ካሞን ሳራ የምን ችግር አለ? ሁላችንም እኮ አርቲስቶች ነን ነው። በዛ ላይ እኔ ከሌሎች አርቲስቶች ትንሽ ሻል የምለው የተሻለ ገንዘብ ስላለኝ ነው። ይገርምሻል ኑድ ስዕል በመሳል ደግሞ ስፔሻላይዝድ አድርጌያለሁ። ናቲ ኧረ ውስጥ ከሆነ ያለው ብከፍትልኝ ነው የሚሻለው። አንተ ናቲ ለራስ ጉዳይ እኮ ነው የመጣሁት። ናቲ እየሰማኝ ነው? የራስ ጉዳይሽ አቤት። ቤት ልታመልጠኝ ነው? የምትዘል ከሆነ ሞክር፣ እጠብቅሃለሁ። እዚህ ግቢ ዘረፋ በህግ የተከለከለ ነው። ዘረፋ የተፈቀደበት ግቢ አለ እንዴ? በጣም ጥሩ ጥያቄ ነው። ምን መሰለህ? ሌቦ ደማየው ነብራዬን በል ደማየው። ኦኬ ናቲ ያው ይገርምሃል ቤቢዬ ቼክ ስትሰጠው ሁሌ አምጥቶ ለእኔ ነው የሚሰጠኝ። አንድ ላይ ነው እንደምትኖሩት? አዎ አንድ ቤት ውስጥ ማለት ይቻላል። 42,000 ብር። ያ የስንት ስዕል ነው? የሁለቱም ነው።
አይ ኖ ማለት ከነገረኝ ዋጋ በታች ነው ሸጥኳቸው። ግን ይገርምሻል ሳርዬ የናቲን ስዕሎች የገዛቸው ቀደም ብሎ በርካታ ስዕሎችን የገዙለት ደንበኛ ነው። ኦኬ ስለዚህ ያው ቀንሼ ብሸጥለት አይደብረውም ብዬ ነው። በነገራችን ላይ ቀረም ይላችሁ ከሆነ ግን የሚቀጥለውን ስዕል ኮሚሽን ልሰጣችሁ እችላለሁ። ኧረ አያስፈልግም። ይቅርታ ያሬድ፣ ቤቢ ቀን ከሌት አይኑ እስኪጠፋ የደከመበትን ስዕል እንደዚህ ባታራክሰው ደስ ይለኛል። ይሄ ለጥበብ ነው የምሰራው ምናምን የሚለውን ነገር እርሳው። በዚህ ላይ ደግሞ የ2 ወር ነፍሰ ጡር ነኝ። ቀላል ወጪ አይደለም ከፊት ለፊታችን የሚጠብቀን። ሪሊ ኦኬ አይ ሆፕ እሱ የሚያስደስትሽ ይመስለኛል። 24 ሺህ ብር አትሊስት ይሻላል። እርግጠኛ ነኝ ከዚህ በኋላ እንደዚህ አይነት ነገር አይደገምም በጭራሽ። ጥሩ ሚስት ነው የምትሆነው። ኦ ናቲ ጠበቅ አድርጋ ያዛት። ኦኬ ወይ ሳራ መሳል አለብኝ፣ ስዕል መሳል አለብኝ። ሌብዬ ስማ፣ ዛሬ ሳይለይልን አንላቀቅም። አንደኛ እኔ ሌባ አይደለሁም፣ ሁለተኛ እርሶን የሚያክል ሰው ያልደባደቡት። ውየኔ ነገር ለካ ሰላማዊ ሰው ነህ። ይቅርታ፣ በጣም ይቅርታ። እዚህ ግቢ እኮ ሌባ እንዴት እንዳስቸገረን ብታይ። በጣም ይቅርታ፣ በጣም ይቅርታ። ችግር የለም። ናፕኪን ወይ ሶፍት ነገር ይዟል? አዎ ሶፍት። አንደኛ ሌባ ሁሌም ሌባ አይደለሁም ነው የሚለው። ሁለተኛ ደግሞ የማትደባደበኝ ከሆነ እኔ ቀኑን ሙሉ እንደ ቅሪላ እንደ ከበሮ ስቀጠቅጥ ነው ሙሉ። ደማየሁ ነብራይ ይበል። ቴድሮስ እባላለሁ። የናትናኤል ወንድም ነኝ። ቀድመህ ለምን አልነገርከኝም? ምን በል ገብተህ ተጣጣም። ቁልፍ የለኝም። ቁልፍ የለኝም። ሶፍቱን መጠቀም ይችላል? ተጠቀም። ኧረ ወይኔ! ደማየሁ እንዴት ነው አንተ ወንድም ሆነህ ቁልፍ የማይኖርህ? ሌቦ ተገኝተሃል፣ ዛሬ ተገኝተሃል። አንተ ሰውዬ በጣም አከበርኩሽ። እኔ እኮ ማን እንደሆንክ እራሱ አላወኩም። ያው ከዚህ በኋላ ግን እጄን እሰነዝራለሁ ብትል ሰው እንደ ከበሮ እንዴት እንደሚቀጠቀጥ አሳያለሁ። አልበዛም እንዴ? እንዳይ በቀለ ደመላሽ እባላለሁ። የኮንዶሚኒየሙ ኮሚቴ ሊቀመንበር ነኝ። ቴድሮስ ጌታቸው ተዘራ እባላለሁ። ናቲ እዚህ ቤት ውስጥ ይኖር እንጂ የቤቱ ባለቤት እኔ ነኝ። ቴድሮስ ጌታቸው ተዘራ እንዴ? አንተ ነህ እንዴ? የት ጠፍተህ ከርመህ ነበረ? እኔ እናት ወዳው አይ አውቄ አንቺ ግን ያምሻል። ጤነኛ ነሽ ማለት በጣም ይከብዳል። ምንድን ነው ገንዘብ ስታይ እንዳውሪ የምትቀያየሪው? ተው እንጂ ደፋር። ቆይ አንተ ለሁለት ስለ 42 ሺህ ብር የምትቀበለው የምትስለው ነገር ነፍስ አለው? አንቺ በመጀመሪያ ደረጃ የአርትን ቫልዩ የት ታውቂዋለሽ? አንተ ታውቀዋለህ። አንተ ብትሆን እኔ አመስግነህ እጅ ነስተህ ትወጣ ነበር። እድሜ ለኔ 24 ሺህ ብር አስጨመርኩልሽ። እሺ ኪሳው ላይ አሁን ያሬድ የእውነት ኮሚሽኑን አስቦ ሸሚዝ ውስጥ የከፈለ ይመስልሻል? እሱንማ ያየኸው የሰማኸው ያረጋገጥከው ነገር ነው። ሁለተኛው ቼክ የ2 ወር ልጅን አስወርድበታለሁ። ሳራ የእውነት ልንጠላ ነው።
ከሴት ቀምተህ የምጠቅም መስሎሃል? ሳትበላው ትሞታለሽ። ሰው መክፈፉን ስራሽ አድርገሽ ለያዝሽው አንቺ ማልሞትሽ። ወሬ ልትሄድ ነው? ገንዘቡን ልመልስለት። እሺ ቆይ አሁን ማንኛችንን የታመምነው? በአንቺ ቤት ኮሚሽኑ አስቦ ይሰጠሽ መስሎሻል? የኑር ስሉን ቀብድ ነው እሺ የሰጠሽ። ታዲያ ምን ችግር አለው? የሚቆምልኝ የለም ብለህ አስበህ ከሆነ እኔ እቆምልሃለሁ። ከዛ የሚከፍለውን እኩል እንካፈላለን። ይገጋባ አብሮ መስራት የሚባል ነገር አለ። ምን ነው ናቲ? በሰላም በሰላም ነው። ገንዘቡን ልመልስልህ ነው የመጣሁት። ምን ነው አነሰ እንዴ? ናቲ የኔን ኮሚሽን እኮ 20% ያው 12000 ቀንሽ እኮ ነው የሰጠሁት። ለገንዘቡ አይደለም ያሬድ። የኑር ስራ መስራት አልፈልግም። ካሞን ናቲ ሰውዬው እኮ ባለፈው የሳልክለትን ኑር ስዕል በጣም እንደወደደው ሲያጫውተኝ እኮ ነበር። ያሬድ ባለፈው የሳልኩለት ገንዘብ ስላስፈለገኝ ነበር። አሁን ገንዘብ አትፈልግም እንዴ? እድሜ ላንተ ሀብታም አድርገኸኛል። ሰውየው ሌላ ሰው እንዲፈልግ ብለዋል ብለህ ንገረው። ናቲ በእናትህ ኮሚሽኔን አስበላኸኝ እኮ ናቲ። እሺ ቢያንስ ስለ ትእዛዙ ንገረኝና ሌላ ሰዓት ሌላ አምጣለታ በእናትህ። ወይ ኮሚሽን ወይ ኮሚሽኔ ወይ ኮሚሽኔ ወይ ኮሚሽኔ 12000 ወይ 12000 ምን የሰማው ትክክል ነው? ወጥ ቤት አትሆንም። ለምን? የ6 ዓመት የስራ ልምድ አለኝ። በዛ ላይ አትሆንም አልኩ። አትሆንም በቃ አያፍርም እንዴ ወንድ አሰዳቢ። ደግሞ የ6 ዓመት የስራ ልምድ አለኝ። እኛ 6 ዓመት ጾታውን የቀየረ ሰው አንፈልግም። በእናትህ ደሜን አታፍላው። ውጣልኝ። አቡዬ ወጣ። ቆይ እንደው አንድ ነገር ልገምት። ይሄን ወሮ በላ ወንድምህን ለማባረር ነው አይደል የመጣኸው? ለምን አባረዋለሁ? የኔ ጌታ ኮንዶሚኒየም ኪራይ ስንት እንደገባ አላወቅም ማለት ነው። ናቲ እኮ እንደሚሉ የኔ የሆነ ነገሩ ላይ እሱ ማለት ነው። ደግሞ ማከራይቶ የተሻለ ቢሆን ኖሮ እሱ ራሱ ሊያደርገው ይችል ነበር። አንተ በጣም አስተዋይ ነህ። ታላቁ ነህ ታናሹ? ታናሹ ነው። ታላቁ ነበር መሆን የነበረብህ። ታላቁ መሆን ነበረብህ እንዴ! ወላጆችህ እንዴት ነው እሱን ቀድሞ የወለዱት? እስካሁን አልጠየኳቸው። ለመሆኑ ናቲን የት ላገኘው እንደምችል አውቃለሁ? እኔ ታባቴ አውቄ የቆሎ ጓደኛ አይደለ? የኮሚቴው ሊቀመንበሩ ነው። እንዴት ያለበትን አያውቁም። እሱስ ልክ ነህ። እንደ ሊቀመንበርነቴ ማወቅ ነበረብኝ። ልክ ነህ። እዛ ታች አንድ ያልተከፈተ ካፍቴሪያ አለ። አንድ አጫፋሪ ጓደኛ አለው። እሱን ሄደህ ብትጠይቀው የት እንዳለ ይነግርሃል። የትኛው መንገድ ጫፍ? በዚህ ዛሬም ደማየሁ። ይህ ሰውዬ ጤነኛ አይደለም እንዴ? የምን ደም ነው ያየው ደግሞ?